ህንዶች አንድ አባባል አላቸው። መፍትሄ ለሌለው ችግር አትጨነቅ፣ ብትጨነቅም ዋጋ የለው፣ መፍትሄ የለው። ጉዳዩ መፍትሄ እንደሌለው ስታቅ አትጨነቅ ይሉና በዛ ግን አያበቁም። መፍትሄ ላለው ነገርም አትጨነቅ፣ መፍትሄ ያለውና ይላሉ። መፍትሄ ላለውም አትጨነቅ፣ መፍትሄ የለውም አትጨነቅ። ሲደመር ጭንቀት አታብዛ ነው በቃ። ወይ መፍትሄ ያለው ወይ መፍትሄ የለውም። መፍትሄ ካለው ፍታው፣ ከሌለው ተወው፣ ቀይሮ መንገዱን። እኛው ኢትዮጵያ ውስጥ የኦሮሞ ኢትዮጵያ፣ የአማራ ኢትዮጵያ፣ የጉራጌ ኢትዮጵያ መፍጠር አይቻልም። የእስላም ኢትዮጵያ፣ የጴንጤ ኢትዮጵያ አይቻልም። ኢትዮጵያ የካቶሊክም፣ የጁዳይዝም፣ የኦርቶዶክስ፣ የእስላም አንዳንዱ ደግሞ እስላም መሳይ ኦርቶዶክስ መሳይም ይኖራል፣ ያልሆነ ማለት ነው። የነዚህ ሁሉ መኖሪያ ናት። በብሔርም በቋንቋም እንደዚሁ። ይሄን ተቀብለህ ለኮኤግዚስተንስ መስራት ብቻ ነው መፍትሄ የሚያመጣው።